ተመልካቾች አሁን ደግሞ ሰባተኛው ጠቅላላ ምርጫን የተመለከቱ ዘገባዎቻችን ወደ እናንተ እናደርሳለን። ሰባተኛው ጠቅላላ ምርጫ ያለምንም የጸጥታ ችግር እንዲጠናቀቅ እየተሰራ ነው። የምዕራብ ጎጃም ዞን ፖሊስ መምሪያ ምርጫው በሰላማዊ መንገድ እንዲካሄድ ዝግጅቶችን አድርጓል። ራሄል ፍሬው በአማራ ክልል ምዕራብ ጎጃም ዞን ለሰባተኛው ጠቅላላ ምርጫ ዝግጅት እየተካሄደ ነው። በዞኑ በ8 የምርጫ ክልሎች የሚገኙ 713 የምርጫ ጣቢያዎች የመራጮች ምዝገባ ተከናውኗል። ይህም በአካባቢው አጋጥሞ የነበረው የሰላም ችግር ለመሻሻሉ ማሳያ መሆኑን የሚያነሱት የዞኑ ፖሊስ አዛዥ ኮማንደር ተሾመ ብዙ የሀገር መከላከያ ሰራዊትና ሌሎች የጸጥታ መዋቅሮች ህብረተሰቡን በማሳተፍ በሰሩ ስራ ምርጫን ማካሄድ የሚያስችል ሰላም ስለመረጋገጡ ያነሳሉ። ምርጫ ይካሄዳል። በዚህ ምርጫ ሂደት ውስጥ የፖሊስ ተቋሙ የምርጫ ህጎችን በማክበር መደበኛ ህጎችን በማክበር የተጣለበትን ኃላፊነት ማስከበር መወጣት የሚጠበቅበታል። ይህ የምርጫ ሂደት ሰላማዊ ሆኖ እንዲጠናቀቅ በገለልተኝነት የፖሊስ አመራሩ አባሉ ግልጽ ግንዛቤ ይዞ በየምርጫ ክልሎችና ምርጫ ጣቢያችን እንደ ዞን ሰፊ ዝግጅት ተደረገ ነው ያለ። ፖሊስ ለምርጫው ሰላማዊ ሂደት ግዳጁ እንዲወጣ የሚያስችሉ ተግባራት በመከናወን ላይ መሆናቸውንም ነው የፖሊስ አዛዡ የገለጹት። ከቅድመ ዝግጅት ጀምሮ በምርጫ ዕለትና ከምርጫ በኋላ በሚል በሶስት እንትኖች እቅድ ወጣው እየሰራን ያለን። በተለያየ መንገድ ማህበረሰቡ ያለ ስጋት ያለ ፍርሃት ይመራኛል ይሆነኛል የሚለውን መንግስት ለመምረጥ በሚያስችል መንገድ ከጸጥታ ስጋት ነፃ ሆኖ ምርጫው እንዲያካሄድ ለማድረግ ዝግጅት የተደረገ ነው። ለዚህም የፖሊስ መዋቅሩ የምርጫ ህጉን ተገንዝቦ ኃላፊነቱ እንዲወጣ የሚያስችሉ ስልጠናዎች መሰጠታቸውን የዞኑ ፖሊስ አመራርና አባላት ይገልጻሉ። ምርጫው ከዚህ በበለጠ በፊት ከነበረው ሰላማዊ ወቅት ላይ ከነበረው ደግሞ የዘንድሮ የተለየ የፖሊስ ዝግጁነት የሚጠይቅ ስለሆነ ከምርጫ በፊት በምርጫ ወቅትና ከምርጫ በኋላ ያሉ የፖሊስ ዝግጅታችንን ምን መሆን እንዳለበት በሰፊው ስልጠና እየተሰጠ ነው። በአመራሮች የተገኘውና ጥሩ ስልጠና ነው እየተሰጠ ያለ ነው። ማንኛውም የምርጫ ጣቢያ ሰላማዊ እንቅስቃሴ እንዲኖረው ፖሊስ ቅድመ ዝግጅቱን አጠቃሎ ወደ ስራ የገባበት ሁኔታ አለ። እንግዲህ እስካሁን እንደ ፍኖተ ሰላም ከተማ 24 ምርጫ ጣቢያ አለ። 24ቱም የምርጫ ጣቢያ የጸጥታ ኃይሉ በአግባቡ ተመድቦ በአግባቡ ስራዎች እየተሰሩ ያሉበት ሁኔታ አለ። በምዕራብ ጎጃም ዞን ያጋጠመውን የጸጥታ ችግር መቅረፍ የተቻለው ከማህበረሰቡና ከሌሎች የጸጥታ አካላት ጋር በቅንጅት በመስራት መሆኑን የገለጹት አመራርና አባላቱ ለሰባተኛው ጠቅላላ ምርጫ ሰላማዊ ክዋኔ ቅንጅታዊ ስራን በማጠናከር ለመወጣት ዝግጁ መሆናቸውንም አረጋግጠዋል። ጋር ኃይሎች ለኛ ብዙ ድጋፍ እያደረጉልን አሉ። እንደ ቡሬ ከተማ አስተዳደር በእውነት ነገር አሁን ባለንበት ሁኔታ ላይ ምርጫችንን በሰላማዊ ሁኔታ ቁሳቁሶች በሰላማዊ ሁኔታ ያሉበት ሁኔታ ምዝገባዎቹ በሰላማዊ ሁኔታ እየሄዱ ያሉበት ሁኔታ እስካሁንም ድረስ አንድም አይነት እንከን ያልተፈጠረ የህብረተሰባችን ጭምር አጋርነት ነው። የማህበረሰቡ ጭምር እውቅና ነው። እኛም የፈጠርነው ግንዛቤ ከዚህ አንጻር ስለሆነ ቀጣይም ቢሆን ህብረተሰባችን ጎን ሆነን እኛም ህብረተሰባችንም ከኛ ጎን ሆኖ ይህን ምርጫ ያለምንም እንከን ያለምንም የጸጥታ ችግር ሊያስፈጽም እንደሚችል ሙሉ እምነት አለኝ። እንደ ምዕራብ ጎጃም ዞን ኮሚኒኬሽን ዘገባ በዞኑ የፖሊስ መዋቅሩ የምርጫ ህጉን አክብሮ ህግ የማስከበር ኃላፊነቱን በአግባቡ እንዲወጣ የሚያስችል አቅም የተፈጠረበት ነው።